ቅድስት ሐና ለኢየሱስ ክርስቶስ ምኑ ናት? ምኗ ነው? ኢየሱስ ለቅድስት ሐና ምኗ ነው? ኦኬ እሺ፣ በስጋው ነው ሐና በስጋም በአጥንትም አላልኩም። በስጋ በአጥንት በኩላሊት አላልኩም። አይደለም ለነርስ የሚመች ግልጽ አድርገው። አንተ ቅድም አንተ ምንድነው ያልከው? እግዚአብሔር አያት አለው ነው ያልከው። እግዚአብሔር ደግሞ አያት የለውም። አዎ የለውም አልክ እኮ እሱ የለውም አልክ። እኔ ጥያቄ አሁን ሐና ቅድስት ሐና ወይም ኢያቄም የድንግል ማርያም አባት ወይም እናት እነዚህ ሰዎች ኢየሱስ ለነሱ ምናቸው ነው? በስጋ ነው። በስጋ የልጃቸው ልጅ የልጅ ልጃቸው ነው። አዎ ስለዚህ እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። አዎ በሰውነት እኮ እንደዛ ብቻ ሳይሆን መጽሐፍ ቅዱስ ላይም አለ የዳዊት ዘር እንደዛ ያለ ዘር ተጽፏል አይደል? እሱ ይላል ኢየሱስ ራሱ ይላል እኔ የዳዊት ዘርና ዘር ነኝ ይላል። ዘር ተጽፏልና አንተ አሁን በስጋውና በመለኮት እንትን አለው መለኮት አያት ምናምን። አንተ ቅድም ምንድነው ያልከው? እግዚአብሔር አያት አለው ወይ ብለህ ነው የጠየቀው። አይደለም እኮ ወደዛ ልመለስ እኮ ነው። አንተ እግዚአብሔር ለሐናና ለኢያቄም የልጅ ልጃቸው ነው። አዎ አንተም እንደዛ አትበል ያልኩ ነው። እግዚአብሔር ሳይሆን ኢየሱስ ወልድ ኢየሱስ እግዚአብሔር አይደለም እንዴ? እግዚአብሔር ነው። እግዚአብሔር አይደለም አለ እግዚአብሔር ማለት ያመንክ ያለው እኮ አንተ ነህ። ኖ ስላመንኩ አይደለም፣ በአንተ እምነት እኮ ነው የጠየቅኩህ። እኔ እግዚአብሔር ነው ብለህ ስለምታመን እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። እግዚአብሔር አይደለም። ስማኝ ያስረዳው መልሰህ ከጠየቀኝ አንተ ለመረዳት አልፈለክም፣ ወይም ደግሞ ምን መላደርግ አልችልም። እግዚአብሔር መለኮት ነው፣ አያት የለውም ብያለሁ አይደል እንዴ? እግዚአብሔር መለኮት ነው፣ አያት የለውም። አዎ። ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ ወልድ ደግሞ በስጋው በመለኮት ሳይሆን በስጋው ደግሞ ብያለሁ የዳዊት ዘር ነው። እኔ ስለ ዘሩ እኮ አይደለም የጠየቅኩት። እኔ ዘሩ እና ምንድነው የምጠይቀው? ስለምንድን ነው የምጠይቀው? አጭር ጥያቄ እኮ ነው የጠየቅኩት። እኔ በመለኮት ነው፣ በስጋ ነው፣ በአጥንት በኩላሊት ነው አላልኩም። እኔ እሺ ኢየሱስ እግዚአብሔር ነው ብለህ ታምናለህ አይደል? አዎ ነው። ቴንክ ዩ። ስለዚህ እግዚአብሔር የሐናና የኢያቄም የልጅ ልጅ ነው። እግዚአብሔር የአብ የወልድ የመንፈስ ቅዱስ መጠሪያ ነው አይደል? የሶስታቸው መጠሪያ ነው አይደለም? አይደለም። ኦኬ እንዴት አይደለም? መንፈስ ቅዱስ እግዚአብሔር ነው። አዎ እግዚአብሔር ነው። የት ነው መንፈስ ቅዱስ እግዚአብሔር የሚለው? እሺ እሱ አሳይሃለሁ፣ ችግር የለውም። የፈለከውን ጥያቄ መልስልሃለሁ። የሶስታቸውን መጣሪያ ከሆነ የቱ ጋር ነው? አሁን ለምሳሌ